ስልካችን በጣም ነው የሚያስቸግረን። እሺ ልክ ነሽ። ቦታውን አፍላ ፍቅር እንግዲህ ኤላ ሰብሊን ለውሸት ነው ማለት ነው፣ ለስራው ሲል ነው እንደሚያፈቅራት እያሳየ ያለው እውነተኛ ፍቅር ነው ገምቱ። ምክንያቱም አላማዬን ለማሳካት ስል ነው እንጂ አላፈቅራትም በማለት ለአስር ለዚህ ፖሊስ ነገሯ ለምታዘቡ ሲናገር ሰምቸው ገረመኝ እናንተ። እንዲሁም ደግሞ ሹቻ እንግዲህ ምንም የሆነላት አይደለም፣ በስተመጨረሻ በጸጋ እንደምትሸነፍ ምናምን እያየን ነው ማለት ነው። እንግዲህ ጸጋ ገና አደፍርስ የሚባለውን ሰውዬ ሳታገኘው ጸጋንን በቁጥጥሯ ስር አውላታለች። ቀጣይ ክፍል እንግዲህ ምን ሊፈጠር እንደሚችል አብረን የምናይ ይሆናል። እንደኔ ግን ያ ሰውየው ይጠፋል ማለት ነው። ሰውየው ይጠፋል። አደፍርስ የሚባለው የቹቻን እህት የሚወስደው ይጠፋና የቤዛ የቹቻና የጸጋ ስምምነት ይቆማል ማለት ነው። ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። ሰላም እንዴት ናችሁ? እኔ ከእግዚአብሔር ይመስገን። በስተመጨረሻ ጉድና ጅራት ከስተኋላ ነው እንደሚባለው ማለት ነው። አዶናይ እንትን ጃኒ ጆን ዳንኤል የሚባል ልጅ ሲደበድባት እንደነበር ከዚህ በፊት ያለውን ቪዲዮውን አውጥታ ዛሬ አንደኛው ቲክቶክ አካውንቷ ተዘግቶባት በአንደኛው ግን ላይ ገብታ ለሰዎቹ እያስፈራራኝ ነው፣ በዛም በጣም ብዙ ችግር እየደረሰብኝ ነው በማለት ለአድናቂዎቿ እንዲሁም ደግሞ ሴት በመሆኗ እንትን ያለችውን ነገር ተናግራለች። መግቢያ ላይ እንደሰማችሁት ማለት ነው። በጣም እኔ ስሰማ እውነት ለመናገር በጣም ነው እንትን ያልኩት ማለት አሁን ዘመን ላይ ሴቶች ማለት ነው ይሄ 21ኛው ክፍለ ዘመን በሚባልበት ዘመን ላይ ሴት ልጅ መደብደብ አለባት ብዬ አላስብም። ማለት ከአንድ ሰው ካልተስማማ ይለያያል። ጆን ዳንኤል እሱ ምናልባት ሳትስማማው ቀርታ ሊሆን ይችላል ብሎ ከሌላ ሴት ጋር ሄዷል። እንግዲህ እስከ መውለድ ደርሷል። እሱ ወልዶ ምን ብሎ እስከሚመጣ ድረስ እሱ ልጠብቀው ነው ማለት እንድትጠብቀው ፈልጎ ነው አሁን ዱላ እስከ መደብደብ ድረስ ያደረሳት ማለት ከዚህ እንደሚያስፈራራት ያንን ማስፈራሪያ ደግሞ እናቱም እህቱም እንደሚያውቁ ማስፈራሪያውን እናቱን ታውቃለች፣ እህቱም ታውቃለች። እቺ ልጅ ጆን ዳንኤል 3 ዓመት እንደዚህ የሚሆን እንዴት ሶሻል ሚዲያ ላይ ራሱ እንኳን ማለት ነው እንዴት አድርጎ በፊት ማለት ነው እንዴት አድርጎ ሲሰድባት እንደነበረ ማለት የሚታይ ነው። እኔ ፍቅረኛሞች አይመስሉኝም ሁሉ እንደዚህ በጌም ዝም ብለው የሚጫወቱ ምናምን ነበር የሚመስለኝ፣ ግን በጣም ነበር የሚያንቋሽሻት የሚሰድባት። አሁን እቺ ልጅ ዘመን ተቀይሮ ከሱ በላይ ዝነኛ ሆነች። ከሱ በላይ ደግሞ የሚወዳት ሰው የሚያፈቅራት ሰው አገኘች። ግዴታ እኔ የትም ዙሬ ስመጣ አንቺ የኔ ነሽ መሆን ያለብሽ አይባልም። እና ደግሞ ሴቶች እህቶቻችን ማለት ነው የሆነ ኤቪደንስ የሚሉት ነገር አለ እንግሊዘኛው ይቅርና አማርኛ ስነግራችሁ ማለት ነው። ወንድ ልጅ ጉዳት በሚያደርስባችሁ ጊዜ ቪዲዮ ወይም ፎቶ ቀርጾ ማስቀመጥ በጣም እየጠቀመ ነው ማለት ነው። ሲደበድባችሁ ሊሆን ይችላል ቃል ላፊ ቃል እናንተን የሚያንቋሸሽ እንትን የሚል ማለት አሁን እቺ ልጅ ጆን ዳንኤል እንዲህ እያስፈራራኝ ነው እንዲህ ያለኝ ነው ብላ እንዲህ ወጣ ባትናገር ኑሮ ብትናገራ ደግሞ ከዚህ በፊት የደረሰባትን ዱላ የተደበደበችውን የቆሰለችውን ባታሳይ የሚያምናት የለም ነበረ። ቀነኒ የምትባለው ልጅ እንዲህ ናት። በስልኳ ትቀርጻለች፣ ታስቀምጣለች፣ ግን አንድም ቀን ወጣ ተናግራ አታውቅም። ከዛ ከሞተች በኋላ ነው እንትን ከዛው ከተጎዳ በኋላ ምን የሚመጣ ለውጥ የለም። እና እቺ ልጅ ደግሞ ዛሬ እንደዚህ ያለችና በጣም ነው እኔ እየተገረምኩት። እኔ ጆን ዳንኤል የሚሰራቸው ስራዎች አንዳንድ ስራዎች ደስ ይላሉ ማለት ደስ ይላሉ ስራዎቹ፣ ግን በዚህ ደረጃ ግን ማለት ነው ሴት ልጅ እየደበደበ በዛ ላይ ደግሞ አርቲስት ሆኖ ማለት አርቲስት ሲሆን አንዳንዴ አርቲስት የተባሉት እኮ ማለት ነው ማለት ታዋቂ ሲሆን ለምትከታተሉት ለምታስተላልፉለት ሰው እንኳን ማለት ለሚያያችሁ ሰው አርአያ መሆን አለባችሁ። ምን አይነት መበሻቀጥ ነው? እንዴት ሲትማ እሺ አሁን ደበደባት አለፈ ሁሉ 3 ዓመት ምናምን ሆነው ወይም 2 ዓመትም ሆነው ያለ በፍቅር ጊዜ ሲያሳልፉ የነበረው የደበደባት እንዴ በጣም ስታወራ ኤርፖርት ዱባይ ላይ ምንድነው ኤርፖርት እንትን ዱባይ አምጥቶ ከዛ መኪና መንገድ ላይ አውርዶ ጥሏት ገፍትሯት ምናምን ሲናገሩ ነበር የሆነ ጊዜ ላይ። ከዛ ደግሞ የሆነ ጊዜ ላይ እንትን ብሎ አንቺ ወጪ አንቺ ምን እያለ ማለት የሚወጣው ቃል እንኳን እንደ ፍቅረኛ እንደ ጓደኛ ራሱ
ለምሳሌ እኔ ጓደኛዬ ብንጣላ እንኳን የምትናገርበት ቃላት እሱም አንዳንዴ ማለት ነው የሴት ፎቶች አንቀየርም፣ ታሪክ ወደኋላ አይቀየርም አይባልም። የምትናገሩት ነገር ወደፊት እንደሚያስጠይቃችሁ ማወቅ አለባቸው። አሁን ይቺ ልጅ ያኔ ሲሰድባት ምን ሲላት እንደዚህ ሲያንጓጥጣት ሲያንቋሸሻትኝ ማለት ነው አንደኛ ሶሻል ሚዲያ ላይ እየተዘግቦ የተቀመጠ ነገር አለ። ሁለተኛ ደግሞ ያን ሁሉ ነገር አለፈች ልጅቷ። ዛሬ ሌላ ህይወት ጀምራ ደስተኛ ከሱ የበለጠ እንትን ስትሆን እሪ ከቲክቶክ አስጠፋሻለሁ፣ ሌቪሽን አዘጋሻለሁ። ይሄ ጥሩ አይደለም። የምር ይደብራል። ወንድሞቻችን አንዱ ቢሄድ አንዱ ይመጣል። አንተ ስትሄድ እሷም ሄዳለች። አንተ ስትሄድ እሷን አንተን ቁጭ ብላ መጠበቅ የለባትም። እንዲሁም ደግሞ ያ የማን ነው ይሄን ቪዲዮ ላስገባላችሁ። እኔ በቃ ርር ነው ያልኩት በዚህ ቪዲዮ ራሱ አሁን ይሄን ሰውዬ እዩት። በእውነት አሁን ይሄን ሰውዬ ስታዩት የዋንቲያ ገና በ14 ዓመት እና በ13 ዓመቷ የደፈራት ሰውዬ ወይም ደግሞ ፍቅረኛ ነው ብትልም አብሯት የተኛው ሰውዬ መጀመሪያ ላይ ተደፍሬ ነበር ያለችው፣ በኋላ ነው ፍቅረኛ ያለችው። ይሄ እውነት ለመናገር ይሄ የልጅ ልጇ አትሆንም፣ የልጅ ልጇ አትሆንም። አሁን ደግሞ ይባስ ብሎ ሰሞኑን የሆነ ፕሮግራም ወደ የሆነ ቦታ ላይ ሄዳ ከዛ አልተስማሙም። በደንብ እንትኑን አላዳመጥኩትም ማለት ያ ልጅ ጋር ለማስታወቂያ ስራ ትሄድ ለስራ ትሄድ ብቻ ስለዚህኛው ነገር ማወቅ በደንብ አልቻልኩም። ላይቭ ላይ አልተከታተልኩም። ግን ይሄኛው አሁን ባልዬ ነው ተብሎ ሄዶ ማለት የልጅቷ አባት ነው ተብሎ የመጣው ሰውዬ በጣም ትልቅ ሰው ነው እንደሚታየው፣ በጣም ትልቅ ሰው ነው። አያቷ ሊሆን የሚገባው ሰው ነው። እሱም አልፎ ነው ደግሞ ሲያስተላልፍ የነበረው መልዕክት ስሙት። ወንድ ልጅ ስለሆን ነገር ማድረግ ትችላለህ። እሱ አካባቢ ይዟት ሄዷለኝ ለማስታወቂያ የሚሆን ለምን ይዟት ሄዷል። ስትመለስ እዛ ሁና ግን ማስታወቂያ የሚሆን ብር ካልከፈልከኝ ምናምን ብለዋለች። ከዛ ሶሻል ሚዲያ ላይ ደግሞ አብሬሽ ልተኛ ምናምን ብሏት ነው የሚል ወሬ ተነሳ ምናምን። ግን አብረሃት ብትተኛስ ብታስገድዳት ብትደፈራት ነው ሲላይ ነበሩ እንደሰማችሁ። በጣም ነው የሚያናድደው የምር። የህግ አካላት ይህንን ሰው እኔ አባቷ ነው የልጁ አባት ሲባል በዚህ ደረጃ አልጠበቅኩትም። ትልቅ ሰው ነው። ልጅቷ አሁን 20 ዓመት 18 እንደዛ ዓመት ቢሆናት ነው እኔ እንጃ እርግጠኛ አይደለሁም እድሜዋን። ምክንያቱም በፊት ከስንት ዓመት በፊት ከ2 ነው ከ3 ዓመት በፊት ኢቢኤስ ላይ መታሳለ 13 ዓመቴ ነው ስትል ነው የነበረው። እውነተኛ እድሜዋ የሚሆን አላውቅም፣ ወይም ደግሞ እንትን ይሁን 13 ወይ 15 ዓመቴ ነው። በ13 ዓመቴ የተደፈርኩ በ14 ዓመቴ ወለድኩ፣ አሁን 15 ዓመቴ ነው። እንደዛ ነው ብላ ነው መታ የነበረው አይደል? እንደዛ አካባቢ እና ሰሞኑ ሶሻል ሚዲያ ላይ በጣም ስታለቅስ ስታዝነባ አንዳንዶቹ ሲሰድባት አንቺ ሸርሙጣ የሚተውም አለ ድቃላ ወልደሽ ምናምን። ትክክል አይደለም። በቃ ከህፃናት በዛን ሰዓት ወደደችውም አንዳንድ የአይን ፍቅር የሚሉት እኮ ነገር አለ። በልጅነታችሁ የአይን ፍቅር ብላችሁ ሆነ ሰው አይታችሁት ይቺ ልጅ ከዛ ሰው ጋር መቀራረብ እድል ምናምን አገኘች ማለት ቤተሰብ ስላልነበራት የሚቆጣት ሰው ስላልነበረ ወይም አጠገቧ ትክክል አይደለም የሚላት ሰው ስላልነበረ እዛ ተቀራረበች። በባለፈው አባቷ መጥቶ ተብሎ እንትን ሲባል ነበር። አሁን ደግሞ አባት የልጅቷ አባት መጥቶ ልጅቱን በሳምንት 1 ቀን እሁድ ቀን እንዲወስድ አንዱንም እንትን ያላት ይከሰሳት ሶሻል ሚዲያ ላይ ልጅ እንትን እያለችብኝ ነው። እኔ ግን የልጅን እንትን በጣም ግን አሁን በአሁኑ ዘመን ሴቶቹ በጣም እውነት ለመናገር ዘመኑ ተሻሽሏል እየተባለ ነው። ግን በጣም በማጠብቋቸው ሰዎች ደግሞ ሴቶቹ ብዙ በደል እየደረሰባቸው ነው። እና አዶናይም እንግዲህ ጃኒን ቲክቶክ ለማስመለስ እየሞከረ ነው። ልጅቱም እንግዲህ በይቅርታ ነገሮችን አጥርተው ፊዮኒና እንትና ዋንቲያና እንትና እንደተስማሙ ምናምን በዛው ደግሞ ማለት ነው ወልደ ጊዮርጊስ ይልቃል እንግዲህ ለዚች ልጅ እኔስ ምን ያህል አንበሳ እንዳላወረዳ አላውቅም። አንበሳ ወርዶላት አንተ ሸውራራ አንተ እኔ ስድቦን ራሱ መድገም አልፈልግም። እንደኛ አይን የተፈጥሮ የተሰጠው እንትን ነው። ሁሉም ሰው የተፈጥሮ የተሰጠ አለው። አንዳንዱ አጭር ነው፣ አንዳንዱ ረጅም ነው፣ አንዳንዱ ቀጭን ነው፣ አንዳንዱ አፍንጫ የሌለው ነው፣ አንዳንዱ ጥርስ ሸራፋ ነው፣ አንዳንዱ ብዙ አይነት ተፈጥሮ የተፈጥሮ አለ። በዛ በተፈጥሮ ግን አትሳደቡ። ሰው ያሳፍራል በጣም እግዚአብሔርን በጣም ነው የሚያስጠላው። እግዚአብሔር መልካም ጊዜ ያምጣልን። መልካም ጊዜ ይሁንላችሁ።